ሰላም ውዶቼ ማሮቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት በልባላችሁበት ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው። ዛሬ የጽዳቴ ቀን ነው። እዛ መጋረጃውን ከፍች ከፈት አርጌ ቤትን እሰራለሁ፣ መክንሳ እሰራለሁ፣ ቤት አስተካክላለሁ። ያው ረመዳን ስራ ያው ጽዳት ላይ ሲሆን ያው ኩክም ስንናረግ ያው ሁሉ ነገር ከበባድ ይሆናል። ያው ትንሽ ነካ ነካ አርጌ ወደ ስራዬ ይገባለሁ ማለት ነው። ረመዳንም አሁን ሊያልቅ ነው። 4 ቀን ነው የቀረን። እግዚአብሔር አግዞን 4 ቀናት ቀርቷል። እንግዲህ ባለፈው 4 ቀናቶችን እግዚአብሔር ሲያግዘን ያው 25 ቀናቶችን ጨርሰን አሁን የቀረው ያው 5 ቀን 4 ቀን ነው። ዛሬ ሳይጨመር 4 ቀን ነው። እንዴት ነበረ ቆይታው? ሁሉ ሰላም ነው? እኔ ጋ ያለው ሰላም እናንተም ጋር አለ ብዬ ተስፋ አደርጋለሁ። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እየሰጣችሁ እንግዲህ ቤተሰብ ሁኑ፣ ተደማመሩ። ያው እንስራ፣ እንበረታታ። ሁሌም ያው የሰው ቤት ኑሮ፣ የሰው ትዕዛዝ ያው በሰው ትዕዛዝና በሰው እገዛ መኖር ለኛም አንዳንዴ ያው የራሳችን ኑሮ፣ የራሳችን ስራ፣ የራሳችን ኃላፊነት መኖር ያስፈልገናል። ያው ራሳችን በራሳችን ማስተዳደር ግዴታ ነው። ስለዚህ አገራችን ገብተን ደግሞ ከዚህ የበለጠ የራሳችን ስራ ሰርተን የራሳችን ኑሮ እንድንኖር እግዚአብሔር ደግሞ ይረዳናል፣ ያግዘናል ብዬ ተስፋ አደርጋለሁ። እንግዲህ ዩቱብ ያልከፈታችሁ ዩቱብ ክፈቱና ዩቱባችሁን ስሩ እላችኋለሁ። በእግረ መንገድም ከዚህ በፊት እኔ በኦንላይን ዝም ብዬ የዩቱብ ፊልሞችን፣ ድራማዎችን ምኑ እያየው ያቀጠልኳቸው ጊዜያቶች አሁን ይቆጨኛል። ምክንያቱም ሰው በትንሽ ነገር ነው ሰው ስኬታማ እየሆነ ያለው። ጉልበት ማስወጣው በምላሳቸው ብቻ እየተነጋገረ ደግሞ ይሄንንም ለመስራት ጭንቅላት ያስፈልጋል። እኔ ብዙም ማውራት አልችልም ነበር። አሁን ይሄን ዩቱብ ከከፈትኩ በኋላ ንግግር ራሱ ያስፈልጋል። የንግግር ችሎታ ራሱ ያስፈልጋል። አንድ ሰው አንድ ነገር ውስጥ ሊገባ የሆነ እንትን ማለት አለበት። የሆነ ልምድ የሚባል ነገር አለ። ልምድ መኖር አለበት። የአንድ ነገር ልምድ አሁን ልምድ ያው ትንሽ ከራሴም ጋር ልምድ ትንሽ እየወሰድኩ ነው። ከዛ የበለጠ ደግሞ ሀገሬ ገብቼ የራስን ስቱዲዮ ከፍቼ የራስን ነገሮች ሁሉ ነገር ፕሮቶኮል የራስን አዘጋጅቼ እሰራለሁ ብዬ እያሰብኩ ነው። የጌታ ፍቃድ ከሆነ አሁን እንግዲህ ያው እየሰራን እየተኮሰን እያጸደንን ምንም እያለን በመሀላችን ውሃም እየጠጠን እንሰራለን እላችኋለሁ። እንግዲህ ሀገራችን ገብተን ደግሞ ከሰው ቤት ያው አይምሯችን እኩል አይደለም። የአይምሯችን ብዙ ነገር ላይ እዛም የሚጠሩትን አንድ ጆሮ እነሱን ትጠብቃላችሁ፣ በአንድ ጆሮ ደግሞ እራሳችሁን ትጠብቃላችሁ። ያው ሀሳብም ልብም ሁለት ነው። አንድ ቦታ ሆናችሁ አትሰሩም። ስንሰራ ራሱ ትክክለኛውን አብዛኛው እዚህ ዩቱብ ውስጥ ያለን የመዳም ቅመሞች ከጊዜ ከማጣታችን ሀሳብ ከመስረቃት የተነሳ ዝም ብለን ዩቱቡን ዝም ብለን አውዶ ብቻ ከፍተን ዝም ብለን ድምፅ ምንም የሌለውን እንለቃለን ማለት ነው። ያ ደግሞ ለእኛ ትርጉም አይሰጠንም በነገራችን ላይ ማለት ነው። ምንም ትርጉም አይሰጥም። ምንም ትርጉም አይሰጥም። ለምሳሌ ሙዚቃም ቢሆን መጨመር አለበት ዩቱብ ቪዲዮ ስትሰሩ ማለት ነው። ወይም መዝሙር ችሎታም ያው ኮፒሊንግ ራት ኮፒ እንዳይሆን መዝሙር ችሎታ ካለን በመዝሙርም ቢሆን ብትለቁ የበለጠ ትንሽ አስተማሪ ነገሮች ይኖራል ብዬ አስባለሁ። አሁን ለምሳሌ እኔ አሁን ዛሬ የምናገረው ንግግሬ ላይ የምትቀበሉት ነገሮች ይኖራል። ያው ሳትቀበሉ ምረባውን እየተቀበላችሁ ማይረባውን ያው እየተዋችሁ የምትሄዱት ነገሮች ይኖራል በምናገረው ንግግሮች ማለት ነው። ስለዚህ ያው ትንሽ አውዶ ነገሮችን ብታስገቡ ጥሩ ነው። ትንሽም ቢሆን እንግዲህ ያው አበረታቱን። አዲስ ጀማሪ ነኝ። ያው እስከ ዛሬ ድረስ ያው
ሰብስክራይብ እያረጋችሁም በኮሜንትም በላይክም እየረዳችሁ ያላችሁትን እጃችሁ የተባረከ ይሁን። ተባረኩ፣ ብሩክ በሉ። እንግዳውስ እናንተ ከኛ ብቻ ለመቀበል ሳይሆን ከእናንተም እኛም እንድንቀበል እናንተም ያው ለኛም ቢሆን አግዙን። ያደጋችሁት ሞኔታይዝ የሆናችሁ ልጆች አገዘን። ይሄ ደግሞ ከኛ የሚቀረው ነገር ካለም ደግሞ ይሄ ነገር ይቀራችኋል፣ ይሄንን ነገር አስተካክሉ ብላችሁ ማስተማር አለባችሁ። የሚቀራው ነገር ካለም ማለት ነው። ይሄንን ነገር አስተካክሉ፣ ያ ነገር ይቀራችኋል ብላችሁ ማስተማር አለባችሁ። ያው ማንም ሰው እናት ሆድ ተምሮ የወጣ ሰው የለም። ሁሉም ያው እዚሽ በዚሽ ምድር መጥተን ነው ያው ሰው ከሰው አንዳንድ ከአንዱ እየተማረ ነው ይሄ ነገር ሁሉ የደረሰው። ያው ከማምሩ ተማሪ ይበልጣል የሚባል ነገሮችም አለ። እናንተ ስታስተምሩ እኛም ከእናንተ እንደምንበልጥ እርግጠኛ ነን። ስለዚህ አይምሯችን በብዙ መንገድ ተባክሎን ነው እንጂ የራሳችን ነው ብለን አይምሯችን አንድ ቦታ አድርገን ብንሰራ ከእናንተም እንደምንበልጥ እርግጠኛ ነኝ። ስለዚህ ያው ዛሬ ጽዳት ላይ ሆኜ ነው ይሄንን ቪዲዮ እየሰራ ያለሁት። አሁን ያው ሁላችሁም ያው አበረታቱኝ፣ አግዙኝ። ስለዚህ ያው እንድታግዙኝ በትህትና እጠይቃችኋለሁ። በተረፋ ያው ኢድ ለታ እንደዚህም ያው ረመዳን ለታ እንደዚህም አንድ ቪዲዮ እሰራለሁ ብዬ ተስፋ አደርጋለሁ። እስከዛ ድረስ በዚህ ቪዲዮ እየተጽናናችሁት እንድትጠብቁ በትህትና እጠይቃችኋለሁ። አገራችን ገብተን ደግሞ እንደዚህ አንድ ሆነን ደግሞ ሀሳባችን አንድ አርገን ልባችን አንድ አርገን ደግሞ አንድ ቦታ ቁጭ ብለን የራሳችን ስራ የራሳችን አይዲ የራሳችን ነገር ይዘን ብቅ እንላለን። አሁን እንግዲህ ሰው ቤት እያለን ሁሉ ነገር የአይምሯችን የተሰረቀ ነው፣ ልባችንም የተሰረቀ ነው። ስለዚህ ብዙ ነገሮች አይመቸንም። ሁሉ ነገር የተሰረቀ ስለሆነ ሀሳባችንም ሙሉ በሙሉ ሀሳብም ልንገልጽ አንችልም። ሀሳባችንም የተሰረቀ ስለሆነ ማለት ነው። ስለዚህ እንደ ዛሬ እኔ ጎበዝ ነኝ። ይሄንን ሀሳብ ያው በኮልታፋፍም እየተናገርኩ ያው ትንሽ ሀሳቦች እየተመነጨ ነው። ስለዚህ ያው ዩቱብ ያው የተማረ ነው ያልተማረ ነው አይልም። ዋናው ነገር ኢሜል መሙላት ነው። ኢሜል ስል ቁጥር ሀገራችን ሄደን ደግሞ የራሳችን ቁጥር የሀገራችን ቁጥር ቀይረን ደግሞ ብር ከባንክ እናወጣለን፣ እንጠቀማለን። እስከዛ ድረስ እኛ ቪዲዮአችን እየሰራን ምን እየሰራን ሞኔታይዝ መሆን ነው። ዩቱብ ሞኔታይዝ ከሆነና ከሰራችሁ ቪዲዮ የቆጠረውን ነገር ትክክለኛ ቁጥር አስገብታችሁ ትክክለኛ የባንክ አካውንት አስገብታችሁ ብሩን ማውጣት ትችላላችሁ። ስለዚህ እኔ እንደ ራሴ 4000 ሰዓታት ሞልተዋል። ደግሞ ሰብስክራይብም ያው ከ1000 አልፈዋል። ስለዚህ ያው የሆነ አንድ ስቴፕ ብቻ ቀርተዋል። ያ አንድ ስቴፑ ደግሞ እንዴት ሚያልቅ አላቅም። እስከ 1 ወር ጠብቂኝ ተብዬ ያለው እስከ 1 ወር ከጠበቅኩ በኋላ ምን እንደሚመጣ አላቅም፣ ምን እንደሚያስጠብቀኝ አላቅም። ስለዚህ እስከዛ ድረስ ጠብቃለሁ። ሞኔታይዝ ከሆነ በኋላ ደግሞ አካውንቴን ራሴ ስለሰራው ያንን ፉቸሮችን ሁሉንም አይዲዎቹን ይዤ በቪዲዮ መልክ ሰርቼ ይዤ ቀርባለሁ ብዬ ተስፋ አደርጋለሁ። ስለዚህ ቤትን ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ቤተሰብ የሆናችሁም ደግሞ አስተያየት፣ ኮሜንት፣ ላይክ እየሰጣችሁ እንድትበረታቱኝ በትህትና እጠይቃችኋለሁ። ይወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሁላችሁም እግዚአብሔር አምላክ ይጠብቃችሁ። ሁላችንም በሰው ሀገር ያው እንደዚህ በሰው ሀገር ሳይሆን በራሳችን ሀገር ሰርተን እነሱም እኛም የራሳችን ቤት የራሳችን ማዳም የራሳችሁ ቤት ማዳም ሆነን እንድንኮራ ያደርግልን እግዚአብሔር። እንግዲህ ያው ዓለም ነው፣ ይሰጣል፣ ይሄዳል፣ ይወስዳል፣ ያመጣል። ስለዚህ ከምንም በላይ ደግሞ እግዚአብሔር ከኛ ጋር እንዲሆን ያው ሁላችሁም ጸሎት ማድረግ አለብን። ለሁሉም ቅድሚያ ጸሎት ነው። በቃ ጸሎት ማድረግ አለብን። ሁሉም ነገር እግዚአብሔር ደግሞ ያስተካክልልናል። እግዚአብሔር ያግዝልናል። ጉልበት
አቅም ኃይል ይሆንልናል። እስከ ዛሬ የጠበቀኝ አምላክ ለቀሪ ዘመናትም ቀሪ ዓመታትም እሱ ይጠብቃል ብዬ ተስፋ አደርጋለሁ። መልካም ቆይታ ይሁንልን። አመሰግናለሁ። ወዳችኋለሁ፣ አክብራችኋለሁ። መልካም ቀን